ስቴጅ ዶክተር ስቴጅ ሲባል ብዙዎቻችሁ ሰምታችሁ ታውቃላችሁ ብዬ አስባለሁ። ትክክለኛ የሕክምና አጠራሩ ኢፒዚዮቶሚ የሚባል ሲሆን በመጨረሻዎቹ የመውለጃ ሰዓታት ውስጥ የልጁ ጭንቅላት የብልት መውጫ ቀዳዳውን የመጨረሻውን ጠርዙን በሚይዘውና ለመውጣት አዳጋች መስሎ ከታየን ወይም ደግሞ ብንቶ ባንቆርጠው ወደ ፊንጢጣ የመተርተርና የሰገራና የፈስን የሚቆጣጠሩ ጡንቻዎቻችን የመቅደድ አቅም አለው ብለን ስናስብ የምንሰጠው የሰርጂካል ፕሮሲጀር ሲሆን ብዙ ጊዜ እንግዲህ ከዚህ በፊት ተደጋጋሚ ከወለዱ እናቶች ይልቅ የመጀመሪያቸው የሆነ ሴቶች ላይ የመሰጠት እድሉ ትንሽ ከፍ ይላል ማለት ነው። እንግዲህ ስቲች ሁሌም ወይም ኤፒዞቶሚ ሁሌም መሰጠት ግዴታ አይደለም፣ እንደ ሁኔታው መሰጠት አለበት ማለት ነው። እና ብዙ ጊዜ እንግዲህ ይሄ ቁስል ማለት ነው ከ2 እስከ 4 ሳምንት ባሉ ጊዜያት ውስጥ ቶሎ የሚደርቅ ነው። ነገር ግን አንዳንዴ ችግሮች ሊያመጡ ይችላል። ለምሳሌ ኢንፌክሽን ሊፈጠር ይችላል፣ ያው ህመም ሊፈጠር ይችላል። እንዲሁም ደግሞ ከረዥም ጊዜ በኋላ ማለት ነው በግንኙነት ጊዜ በጣም መቸገር፣ መጥበብ፣ እንዲሁም ደግሞ አንዳንዴም የመስፋት አይነት ችግሮችን ልናይ እንችላለን ማለት ነው። እስኪ ከዚህ ጋር ተያይዞ ምን ያጋጠማችሁ ነገር አለ? የእናንተንም ኮሜንት ላይ አስቀምጡልኝ። ይህ ችግር ጋር የተያያዘ የጤና ችግር ያጋጠማችሁ ሰዎች ለመታየት ባዮ ላይ ባለው ስልክ በመደወል ቀጠሮ ማስያዝ ትችላላችሁ። እኔ ዶክተር ፍቅሬ ነኝ፣ የማህፀንና ጽንስ ስፔሻሊስት ሐኪም።